በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የሚከተለው በጉዞ ላይ እያለ መንገድ የጠፋው ሰው ታሪክ ነው። ሰውየው በበረሃ ውስጥ በመጓዝ ላይ እያለ መንገድ ጠፍቶት በአካባቢው ከነበረው ወደ አንዱ ቤት ጎራ ይላል። የቤቱን በር ሲያንኳኳ ብቅ ላለች አንዲት ሴት መንገደኛ እንደሆነ ሲነግራት እንኳን በደህና መጣ፣ እንግዳችንን በደህና እናስተናግዳለን በማለት በደስታ ተቀበለችው። ወደ ቤቱ እንደገባም ጋበዘችው። ምግብና የሚጠጣ ነገር አቅርባለት መመገብ እንደጀመረ ግን አባወራው ገባ። አባወራው ይህ ደግሞ ማን ነው ሲላት እንግዳ እንደሆነ ነገረችው። ባሏ ግን የምን እንግዳ? እኛ ምንም አይነት እንግዳ አናስተናግድም በማለት ተቆጣ። በአባወራው ቁጣ የተደናገጠው መንገደኛ አባወራው በዚህ ጸባዩ ምናልባትም እየበላ ላለውም ምግብ ሊያስከፍለው እንደሚችል በመፍራቱ በውርደት ስሜት ቶሎ ብሎ ከቤቱ በመውጣት መንገዱን ቀጠለ። በሚቀጥለውም ቀን በበረሃው ውስጥ በረሃብና ጥም እየተንገላታ ሲጓዝ ሌላ መኖሪያ ቤት ስላየ ወደ ቤቱ በመቅረብ አንዲት ሴት ተመለከተ። ይህች ሴት ማንነቱን ስትጠይቀው መንገደኛ መሆኑን ሲነግራት አይ እኛ እንግዳ አንቀበልም፣ አንፈልግም የሚል ምላሽ ሰጥታው ፊት ነሳችው። ሚስት ይህን ስትል የሰማው አባወራ ግን እንግዶችን በደስታ እናስተናግዳለን፣ ግባ በማለት ጥሩ ምግብ አቀረበለት። መንገደኛው ለባለቤቱ የገጠመውን ሁኔታ ትናንት ባገኘው ቤተሰብና በዚህኛው ቤተሰብ ባልና ሚስት መካከል ያለው ተቃራኒ ባህሪና ተመሳሳይነት እንደገረመው ሲነግረው አባወራው ብዙም አትደነቅ፣ ትናንት ያገኘሃት ሴት እህቴ ናት፣ ባለቤቷ ደግሞ የሚስቴ ወንድም ነው፣ ሁለቱም ከአንድ ምንጭ የተቀዱ ሰዎች ናቸው ብሎታል። አጂብ! ስስትና ንፉግነት ስለመከልከሉ አላህ ስብሓንሁ ወተዓላ እንዲህ ብሏል፣ የሰሰተ ሰውማ የተብቃቃም በራሱ የተመካ በመልካሚቱ እምነት ያስተባበለም ለክፋይቱ ሥራ እናዘጋጀዋለን። በወደቀም ጊዜ ገንዘቡ ከርሱ ምንም አይጠቅመው። ሱረቱል ለይል አንቀጽ 8-11። በሌላም አንቀጽ የነፍሱንም ንፍገት የሚጠብቅ ሰው እነዚያ እነሱ ፍላጎታቸውን የሚያገኙ ናቸው። ሱረቱ ተጋቡን አንቀጽ 16። ጁበይር ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ሲሉ ተናግረዋል፣ ግፍን ተጠንቀቁ፣ ግፍ በመጪው ዓለም ጨለማዎች ነውና። ስስትንም ተጠንቀቁ፣ ስስት ከናንተ በፊት የነበሩ ሕዝቦችን አጥፍቷል፣ እርስ በርስ እንዲገዳደሉና እርም የተደረጉ ነገሮችን እንዲዳፈሩ ሰበብ ሆኗቸዋል። ሙስሊም ዘግበውታል። ከሐዲሱ የምንማራቸው ቁም ነገሮች በደል ከፍተኛ ወንጀል መሆኑን ተመልክቷል። ግፍ በመጪው ዓለም ለስቃይ የሚያበቃ ታላቅ ወንጀል ነው። ሐዲሱ ግፍን እንድንርቅ ያሳስባል። ፍትህን በማስፈን ላይ እንድንበረታታ ያነሳሳል።
ገብጋባነት እንዲሁም ውግዝ ነው። ከእኩይ ባህሪያት ተመዝግቧል። ለዓለማዊ ጸጋዎች መንገብገብና ከልክ ያለፈ ጉጉት እንዲሁም ስስት ሰዎችን ብዙ ጊዜ ወደ ወንጀል ይገፋፋቸዋል። ጸያፍ ተግባራትን እንዲፈጽሙ ምክንያት ይሆናቸዋል። በጊዜያዊዋ ዓለም ጥቅሞች አንታለል። የሚጠብቀንን አናውቅም። ያለ ዕውቀት አንከራከር። ሰው በእንጀራ ብቻ አይኖርም። ቁስን ማምለክ ግብ አይሆንም። በመንፈስ መዳበር በኢማን መበልጸግ ሳይሻል አይቀርም። ሞት በየደጃፉ ድንኳን ተክሏል። ሕፃን ወጣት ሳይል ይወስዳል። መደሰትስ በአላህ ፍራቻ ነው። ለሱ መሞት ሕያው መሆን ነው። ለሱ መድከም እረፍት ነው። በሱ መወደድ መመረጥ ነው። ወደ አላህ ለመመለስ አንቅጠር። ሳገባ ሳገኝ ስመረቅ አንበል። ለውጥን ካሁኑ እናብስር። የሰው ልጅ የፈጠረውን አምላክ ረስቶ በአቅሙና በችሎታው በብልጠቱና በእውቀቱ በጥንካሬውና በብልሃቱ የሚፈጽመው አንዳችም ነገር የለም ብዬ አምናለሁ። ላ ሐውለ ወላ ቁወተ ኢላ ቢላህ የሚለው ዚክር ትርጉሙ ይህንኑ ያመለክተናል። ብልሃትንም ሆነ ጥንካሬ ከአላህ ውጭ የለም። አላህ በሕይወታችን ውስጥ ከሌለ ከጎናችንም ካልቆመ በእንቅስቃሴያችን ሁሉ ካልመራን በጉዞአችን ካልደገፈን ብቻችንን ታግለን የምናሳካው ነገር የለም። ግዝፈት አይጠቅመንም። ብልሃት አያዋጣንም። ዕውቀት አይፈይደንም። ለዚህም ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሁሉን ነገር ወደ አላህ ሱብሓነሁ ወተዓላ የሚያስጠጉት። አላህ ሆይ አንተ ያገራኸው ካልሆነ በስተቀር ገር ነገር የለም በማለት አላህን የዘነጋን እንደሆነ እሱን ከቤታችን ካስወጣነው ካጠገባችን ካራቅነው ንቀን ያላጠናነው ፈተና ሊከብደን ይችላል። በቀላሉ እንወጣዋለን ብለን ያሰብነው ሥራ ሊወሳሰብብን ይችላል። ችላ ብለን የተውነው ጉዳይ ግራ ሊያጋባን ይችላል። እኛ የሰው ልጆች ከአላህ ውጭ ምንም ነን። አዎ ምንም፣ ወላሂ ምንም። የነፍሴ ጌታ አምላኬ ሆይ አትራቀኝ። ሁለመናን ለፈጠረህ አምላክ ለአላህ ሱብሓነሁ ወተዓላ ማስረከብ የኢማንህ ከፍ ማለት አንዱ ምልክት ነው። አዎን ከአላህ እርዳታ ውጭ አንድም ነገር ሊሆንና ሊሳካ እንደማይችል ሲገባህ ሁሉ ነገርህን ለፈጠረህ አምላክ እስትንፋስ ለዘራብህ ጌታ ለአላህ ሱብሓነሁ ወተዓላ ትሰጣለህ። የማትችለውንም የምትችለውንም ሁሉ አንድም ሳታስቀር ታስረክበዋለህ። እንካ ጌታዬ ሁሉ ነገሬ በእጅህ ነውና ትለዋለህ። ገር ነገር ጭምር ሊገራልህ የሚችለው አላህ ሲያገራልህ ብቻ ነውና። ጥሩን ነገር መውደድም ሆነ መስራት፣ መጥፎን ነገር መጥላትም ሆነ መራቅ የምንችለው የአላህ እርዳታ ሲደርስልን ብቻ ነው። ነገሮችን ለመውደድም ሆነ ለመጥላት የሱ እገዛ ያስፈልገናል። አንድ ነገር ጥሩ ስለሆነ ብቻ ለመውደድ አንታደልም። መጥፎ ስለሆነ ብቻ ለመጥላት አንበቃም። አንድን የሚያስጠላን ነገር የምንጥለው አላህ ያን ነገር ያስጠላን እንደሆነ ብቻ ነው። አላህ ካላስጠላን ወንጀሉ ነገር ጽድቅ፣ መጥፎ ነገርም ጥሩ መስሎ ይታየናል። ለዚህም እኮ ነው ወከሪህ ኢለይና አልኩፍረ ወልፍሱቅ ወልዐስያን፣ ክህደትን፣ ጥመትን፣ አመፅን አስጠላን ብለን ዱዓ እንድናደርግ ነቢያችን ዓለይሂ ሰላቱ ወሰላም ያስተማሩ። ሲጥልብህና
ውድቀትን ሲሸብህ ጽድቅን አሽሾ ከኃጢአት ያጎራብታል። ከበጎ አውጥቶ ወንጀል ጋር ያዛምዳል። መልካምን አስጠልቶ ቆሻሻን ያስወድዳል። መጥፎነቱ እያየህና እያወክ ትወዷለህ። ንብ መሆን ሲገባህ ዝንብ ትሆናለህ። ቆሻሻና ግም ነገር ታነፈንፋለህ። ቆሻሻና ኃጢአትን ከመላመድ አልፈህ የወደድክ ቀን አትሻብን ጌታዬ ሆይ ከማለት ውጪ ምን ትላለህ? አዎ አትሻብን። ቀልብህ ሲደነድን ልቦና ሲደፈን የትም ይሁን የት አላህን አትፈራ። በመስጂድ ይሁን በተቀደሰ ምድር ብትሆን ግድ አይኖርህም። ድንበሩን በቀላሉ ትጥሳለህ። ሕጉን ችላ በማለት ትዳፈራለህ። ሰውንም ሆነ ፈጣሪህን አታፍርም። እፍረትህ የጠፋ ቀን ብዙ ነገርህ ጠፋ። ሐያ ያጣህ ቀን ብዙ ነገር አጣ። ሊያጠፋህ ሲሻ ወደ መስጊድ የሚሄዱትን ሴቶች መንገድ ላይ ተቀምጠህ ትለክፋለህ። ውርደትህን ሲያቃርብ ተራዊሕ ሰግዳለሁኝ ብለህ ወጥተህ እኩይ ቦታ ታመሻለህ። በርግጥም ኃጢአት ምን ያህል እንደሚያደነድን የሚገባህ የአላህን ቤት ካዕባን ለመዘየር ለሐጅ ብለው የሄዱትን ሴቶች የአላህ ባሮችን ጧፍ ላይ የሚጎነትሉትን ስታይ ነው። ትንሽ ኢማን በውስጥህ አቁረህ ከሆነ ያኔ ከምር ትደነግጣለህ። እረ ምን ጉድ ነው! ምን ዘመን ላይ ነው የደረስነው ትላለህ። ያኔ ጌታዬ ሆይ አትሻብን ከማለት በስተቀር ምን ትላለህ? ከአላህ ባሮች የሆነች አንዲት ሴት ተጸጽታና በንጹህ ልብ ወደ አላህ ተመልሳ እንባዋን እየዘራች የተቀደሰው መካ ምድር ገባች። የተከበረውን የአላህ ሱብሓነሁ ወተዓላ ቤት ጧፍ በማድረግ ላይ ሳለች አንዱ መናጢ በጎን ጎነተላት አሉ። በዚህን ጊዜ መዓት የወረደ መሰላት። ዘወር በማለትም ለጎንታዩ እንዲህ አለችው፣ ሰውየው እኛ እኮ ከሩቅ አገር እዚህ ድረስ ተጉዘን የመጣ ነው። የኃጢአት ጭቅቅታችንን ለመታጠብ ብለን ነው። አንተስ ዛሬ እዚህ ለመታጠብ ዝግጁ ካልሆንክ የት ሄደህ ልትታጠብ ነው? አላህ ከኃጢአቶች ሁሉ የምንታጠብበትን ቀን ያቅርብልን። ኃጢአትን ተላምዶ መደንደንን አይሻብን። አምላኬ ሆይ በሰዎች መካከል አቆምከኝ፣ ወደ አንተ እንዳመላክትም እድል ሰጠኸኝ። እኔም ስላንተ ተናገርኩ፣ ስለ ታላቅነትህም መሰከርኩ። ሰዎችም በመልእክትህ ላይ ታማኝ እንደሆንኩ አሰቡኝ፣ አምነውኝም ወደ እኔ ቀረቡ። እኔ ራሴን የማውቅ በራሴ የኢማን ሁኔታ የማፍር ሆኜ ሳለው ከኔ ብዙ ነገር ጠበቁ። ኢላሂ ከአሳሳቾች አታድርገኝ። በምላስ ወደ አንተ ከሚጠሩት በተግባር ግን ከዲን ከሚያርቁት አታድርገኝ። ለሌሎች መካሪ ራሴን ግን ዘንጊ አታድርገኝ። ሰዎች ከሚያስቡኝ በላይ አድርገኝ። ከዕለት ወደ ዕለትም ብርታትና ጽናቱን ስጠኝ። ጥሩ ሙስሊምና ጎበዝ አማኝ አድርገህ ግደለኝ። ከደጋጎች ጋርም ቀስቅሰኝ። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.